ሰላም እኔ የምላችሁ የ30 ቀን ቻሌንጅ ብናደርግ ምን ይመስላችኋል? ለረጅም ጊዜ ይሄንን አደርጋለሁ ያንን አደርጋለሁ እያላችሁ ለራሳችሁ ስትነግሩት የነበራችሁት ነገር ካለ እስኪ ልክ እንደኔ ከሆናችሁ ማለት ነው። እኔ ለረጅም ጊዜ በቃ ይሄንን ነገር አደርጋለሁ ላይ ሜድ ስኩል ብቻ ይለቅልኝ ብዬ ለራሴ በተደጋጋሚ ስነግረው የነበረ ነገር ነው። ዘቲንግ በቃ ኮንቴንት ክሬት ማድረግ ኮንቴንት ክሬተር መሆን እንዴት ያ ነገር ይሰራል የሚለውን ማወቅ እፈልጋለሁ። ግን ለራሴ አንድ ትልቅ ኤክስኪውዝ አስቀምጥ ነበር። እሱ ሜዲካል ስኩል ነው። አፓረንትሊ ከሜዲካል ስኩል ከተመረኩኝ 30 ቀን አለ። አንድ ወር ከዛ ምን አድርጌያለሁ በዚህ አንድ ወር ምን። ስለዚህ ምን አሰብኩኝ ለሚቀጥለው 30 ቀን ተመሳሳይ አይነት ስሜት ውስጥ እንደሆነ አልፈልግም። ወሩ አልቆ ሳይሆን ማለት ነው። ስለዚህ ምን አሰብኩኝ ለቀጣይ አንድ ወር በቀን 12 ሰዓት እየሰራሁ ይሄንን ኮንቴንት ክሪኤሽን በደንብ አጠናለሁ፣ በደንብ ጆም ያደርጋል። ኢን አዲሽን ቱ ዛት በጎንዮሽ ራን የሚያደርጉ ሌሎች ኦፕሬሽኖች አሉኝ። ግን ደግሞ በዋነኝነት በቃ ኮንቴንት ክሬት ማድረግ ከዛ በኋላ ለላይሰንስ ኤግዛም ማንበብ በሚቀጥሉት 30 ቀናት ውስጥ ይሄንን ነገር ማድረግ እፈልጋለሁ። እና if anybody of you want to join ለራሳችሁ እንደዛ ይህን ቀን አደርገዋለሁ ብላችሁ ስትናገሩት የነበረው ነገር ካለ you can join me። ሌሎቻችሁ ደግሞ ላይክ በዚህ ሰዓት ይሄንን ነገር ለማድረግ ጊዜው ከሌላችሁ ቀንሳችሁ በራሳችሁ ቨርዥን አድርጋችሁ መስራት ትችላላችሁ። ለምሳሌ የ8 ሰዓት አድርጋችሁ መስራት ትችላላችሁ። የ6 ሰዓት አድርጋችሁ የ4 ሰዓት አድርጋችሁ ማድረግ ትችላላችሁ። እኔ 12 ሰዓትን ስመርጥ it's not my first time ላይክ ከዚህ በፊት ለረጅም ሰዓት እየሰራው በቃ ቤዚካሊ ሜዲካል ስኩል ስትሆኑ ወርክ ሎድ በጣም ብዙ ነው እና ፈለጋችሁም አልፈለጋችሁም ሰስቴይንድ ለሆነ ጊዜ በአንድ ነገር ላይ ፎከስ አድርጋችሁ መስራት የሚጠበቅባችሁ ብዙ ጊዜ ይኖራል። ስለዚህ it's not my first time like 12 ላይሆን ይችላል ግን 8 hour per day እየሰራው ለዚህ ያህል ጊዜ እንደዛ ኮሚት አድርጌ ብዙ ነገር ላይ ቆይቻለሁ እና it's not my first time. So if it is your first time ወይም ደግሞ በቂ ጊዜ ከሌላችሁ ቀንሳችሁ ማድረግ ትችላላችሁ በ4 ሰዓት በ6 በ8 በ10 and if you are up to it ደግሞ 12 ሰዓት በቀን እያደረግን ለሚቀጥለው አንድ ወር እስኪ let's make some progress። በቃ አልሰለቻችሁ በቃ ይሄንን ነገር አደርጋለሁ ያንን ነገር አድርጋለሁ ለራሳችን ብለን እየተናገረን ቃላችንን ሳናከብር እስከዛሬ ይኸው ደረሰ። በቃ ላይ ሌሎች ለራሳቸው የሚናገሩትን ቃል የሚያከብሩ ሰዎች እየቀደሙ ነው። come on please let's do something guys። ስለዚህ if you want to join me join ማድረግ ማችሉበት የተለየ ምክንያት not excuse ምክንያት ኖራችሁ join ማድረግ ካልቻላችሁ it's okay። so እዚህ ፔጅ ላይ በየጊዜው ስለ ፕሮግረሱ የምነግራችሁ ይሆናል። ቪዲዮዎች አጋራችኋለሁ። ምን እየሰራው ምን ኢንተረስቲንግ ነገር እንዳገኘው ነግራችኋለሁ። so follow the journey and see you on the next video. Peace.